ጭምር ነው የምትጸድቀው። ለዚህ ደግሞ ማረጋገጫ ልስጥ። አንደኛው ያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ እንደዚህ ይላል፣ ሰው በእምነት ብቻ ሳይሆን በስራ እንደሚጸድቅ ታያለህ ይላል። ያዕቆብ እዚህ ጋር እየተናገረ ያለው ቅዱስ ያዕቆብ ሐዋርያው ቅዱስ ያዕቆብ እየተናገረ ያለው ምንድነው? በእምነት ብቻ አይጸደቅም፣ በስራ ጭምር ነው የምትጸድቀው። ሰው በእምነት ብቻ ሳይሆን በስራ እንደሚጸድቅ ታያለህ ብሎ መጽደቅ የሚቻለው መዳን የሚቻለው መንግስቱን መውረስ የሚቻለው በስራ ጭምር እንደሆነ ያረጋግጥልናል። ሌላው እዚያው ላይ ያዕቆብ መልእክት ምዕራፍ 2 ከቁጥር 26 ላይ ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከስራ የተለየ እምነትም የሞተ ነው ይላል። አንድ ሰው እምነት ብቻ አለኝ፣ እግዚአብሔርን አምኜዋለሁ፣ ጌታን ተቀብያለሁ፣ ስራ አያጸድቀኝም ካለ ያንተ እምነት የሞተ ነው ማለት ነው። ይሄን እኔ አይደለም የተናገርኩት፣ መጽሐፍ ራሱ እየመሰከረልን ነው። አዎ ስራ የሌለው እምነት የሞተ ነው ማለት ነው። እምነት ብቻውን በቂ አይደለም፣ ስራ ያስፈልጋል። እምነት በስራ መገለጽ አለበት። የእምነት መገለጫው ስራ ነው። አዎ አንድ ሰው በልቡ አምኖ አምላክን ተቀብሎ ጌታን ተቀብሎ ያን በፍቅር በመታዘዝ ሕጉን በመጠበቅ ፈቃደ እግዚአብሔርን በመፈጸም ካላረጋገጠ የጽድቅ ስራን በመስራት በጽድቅ መንገድ በመመላለስ በጎ ነገር በማድረግ ርህሩህ በመሆን በፍቅር በመመላለስ እምነቱን ካልገለጸ ማመኑ ብቻ በቂ አይደለም ማለት ነው ወዳጄ። ይሄ ሁለተኛው ምስክርነት ነው። ሌላው የክርስቶስ ትምህርት አለ። ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እምነት ብቻውን በቂ እንዳይደለ ሕጉን በመፈጸም በተግባር መንግስቱን መውረስ እንደሚቻልና በተግባር ብቻ እንደሆነ በእምነት ብቻ መዳን እንደማንችል እምነት ፕላስ ተግባር እንደሚያስፈልግ ክርስቶስ ራሱ ተናግሯል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ ሄደ ተመልከት እስቲ ምንድነው የሚለው? በሰማያት ያለውን የአባቴን ፍቃድ የፈጸመ እንጂ ጌታ ሆይ የሚል ሁሉ መንግስተ ሰማያትን አይወርስም ነው ያለው። አበቃ በቃ። አየህ፣ በሰማያት ያለውን የእግዚአብሔር ፈቃድ የአባቴን ፈቃድ የፈጸመ እንጂ ጌታ ሆይ የሚል ሁሉ መንግስተ ሰማያትን አይወርስም። በሰማያት ያለው የአባቱ ፈቃድ የአብ ፈቃድ ምንድነው? በፍቅር መመላለስ ነው። አዎ የሁሉም ነገር ፍጻሜ ፍቅር ናትና በፍቅር መመላለስ ያስፈልጋል። ፍቅር የሌለው ሰው እምነት ቢኖረውም ራሱ የእግዚአብሔርን ፈቃድ ስላልፈጸመ መንግስቱን አይወርስም። አይቻልም። ክርስቶስ ራሱ ነው የተናገረው። ሕጉን ያልፈጸመ በሕጉ ያልተመላለሰ ፈቃድ እግዚአብሔርን ያልፈጸመ ሰው ይሄ ነውና የእግዚአብሔር ፈቃድ በሰማያት ያለው የአባቴ ፈቃድ ማለት አንደኛ በፍቅር መመላለስ ነው። ሁለተኛ ሕገ እግዚአብሔርን መፈጸም ነው። ሕገ እግዚአብሔርን ያልፈጸመ እምነቱን በስራ ያልገለጠ በፍቅር ያልተመላለሰ የእግዚአብሔርን መንግስት መውረስ አይችልም ወዳጄ። ስለዚህ ጌታ ሆይ ስላልክ ብቻ የእግዚአብሔርን መንግስት ትወርሳለህ ማለት አይደለም። ይሄ ክርስቶስ ራሱ ያረጋግጥልናል ማለት ነው። ሌላኛውና በጣም አስፈላጊው ይበልጥ ደግሞ እምነት ብቻ እንደማያጸድቅ ስራ እንደሚያጸድቀን ራሱ ክርስቶስ ስለ ምጽአት ሲያስተምር በተናገረው የወንጌል ክፍል ላይ ተግባር ስራ የጽድቅ መሰረት እንደሆነ ይነግረናል ማለት ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 46 ያለውን ስለ ምጽአተ ክርስቶስ በምጽአት ዘመን በሰው ልጆች ላይ ስለሚደረገው ፍርድ የተናገረበትን የመጽሐፍ ክፍል እናገኛለን። ምንድነው የሚለው? በዚያ ዘመን ክርስቶስ በመጣ ጊዜ በዳግም ምጽአት ጻድቃንን በቀኝ ኃጥአንን ደግሞ በግራ ያሰልፋቸዋል ይላል። በቀኝ ወዳሉ ተመልሶ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ብታሰር ጎብኝታችሁኛል፣ ብታመም ጠይቃችሁኛል። ስለዚህ እናንተ የአባቴ ብሩካን ዓለም ከመፈጠሩ በፊት ወደ ተዘጋጀላችሁ ወደ ዘላለም መንግስት ግቡ ይላቸዋል ይላል። እነዚህም ጽድቅ የሰሩት ክርስቶስ የዘረዘራቸውን የጽድቅ ስራ በአጠቃላይ በተግባር የፈጸሙት ከእምነት በተጨማሪ በተግባር የፈጸሙት ጻድቃን ደግሞ መልሰው ምን ይሉታል? ጌታ ሆይ መቼ ተርበህ አበላንህ? መቼ ተጠምተህ አጠጣንህ? መቼ እንግዳ ሆነ አሳደርንህ? መቼስ ታርዘህ አለበስንህ? መቼስ ታመህ ጠየቅንህ? መቼ ይሉታል ይላል። አይ
ከነዚህ ለታናናሾቻችሁ ያደረጋችሁት ለኔ እንዳደረጋችሁት ይቆጠራል አለ። አየህ። ስለዚህ በመጨረሻ ዘመን የክርስቶስን መንግስት የምንወርሰው የመንግስቱ ባለቤት የምንሆነው በእምነት ብቻም ሳይሆን አየህ በማብላት መንግስቱን ትወርሳለህ። የተጠማ በማጠጣት የእግዚአብሔር መንግስት ባለቤት ትሆናለህ። የታመመን በመጎብኘት የታሰረን በመጠየቅ በአጠቃላይ የጽድቅ ስራን በመስራት የእግዚአብሔርን መንግስት እንደምትወርስ እነዚህን ነገሮች ካልሰራ የመንግስቱ ባለቤት መሆን እንደማትችል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስሙ ክብርና ምስጋና ይግባውና ራሱ አረጋግጦልናል። ስለዚህ እምነት ብቻ አያዋጣም። ጌታ ሆይ ማለት ብቻ አያዋጣም። አዎ እናቴ ልጅ። ስለዚህ በሰማያት ያለውን የክርስቶስ አባቱን ፈቃድ የአብን ፈቃድ በመፈጸም በፍቅር በመመላለስ የተራበን በማብላት የተጠማን በማጠጣት በአጠቃላይ የጽድቅ ስራን በተግባር በመፈጸም እምነታችንን በፍቅር በተግባር በመፈጸም የመንግስቱ ባለቤት እንሆናለን። ያለበለዚያ ግን እምነት ብቻውን በቂ እንዳልሆነ ከላይ የጠቀስኳቸው አራቱ ጥቅስ በቂ ናቸው ወዳጄ ለማለት ነው። ለማንኛውም በዚህ መሰረት በዚህ ማብራሪያ መሰረት እምነት መሰረት ነው። ተግባር ስራ ደግሞ ፍሬው ነው። እምነት ስር ነው። ተግባር ደግሞ አፈጻጸሙ ነው። ስለዚህ እምነት ኖሮ ተግባር ከሌለ ያንተ እምነት የሞተ ስለሆነ የመንግስቱ ባለቤት መሆን አትችልም ማለት ነው። እግዚአብሔር አምላካችን በእምነት ጸንተን በተግባር እምነታችን ገልጸን መንግስቱን እንድንወርስ አምላካችን ቅዱስ እግዚአብሔር እሱ ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አሜን። እዛው እንትኑ ቀዩ ላይ ወክለ